ሶስት ጊዜ ዓለም ቀሪ ናት ለባለ ጊዜ እሳትና ውሃ እያለገና በ14 ዓመት ጫካ ወጣና እምቢኛ ናቸው ያልፈነው ጀግና እምቢ መከረው ክፉ ልታጣ በእናትም ልጨክር ክፉ ሲመጣ ሽሽጉ ደስ ከፍ የተረሱ አንድም ለሀገር አንድም የእናት እንደምን ይመልሱ ጀግና በዋሻ ጀግናው በዱር 7 ዓመቱ ከአንበሳ ጋር የቱን በጫካ አርጎ ነበረ ሕዝብ አለቀ ከፍ የተጠራ የዛ ጀግና ልጅ ቆመራ አማራ ከሚስ የማት ጦሩ ቆመራ ኮምበልቻ ጣየ ታሪኩን ሠራ ከፍ ያለው ደሴ ቀኛ ዳኛ ያቅለውነ ሰማይ ስተወረኛ ከታች ጋር ጃግሮቹን ይዞ በደብረ ዘይት ሐሙሲት ገብቶ ወዲያውን ተገኝ እስከ ፍራችን ጠላት አርግፎ የማቃር በድል ደረቱን ነፍቶ አንበሳው ከፍ ያለ አገሩ ዘምቶ ውሃ ቢሰላም ወንዱ ከፍ ያለው ሀገር ለጠላት ያላስደፈረው ሀብቷን ሊያባ ያልበረበረው ጀግናው ከፍ ያለው ከነ አዲስ ጋር ከነ ጥጋብ ጦር እየመራ ሀገር ያቀና ጀግናው አማራ አንበሳው ከፍ ስሙ ይጠራ ታሪክ ነውና የጀግና ስራ በአማራነት እንዲህ ነበረ ሽሽግንም ያክል አየውንም ያክል ሞገስንም ያክል ወንድ እየቀረ አይ ወይኔ ሰማኛውንም ያክል ጀግና እየቀረ በረባረ ጀግናው ከፍ ያለው ባለ ስናይፐር የረሳነዱ የሚያነባበር የስናይፐሩ አለመጋር የእጁ አለመድከም አለመዛረ ሲተኩስ መሽቶ ስለው ሲውል ህዳር 12 የዚያች ዕለት አንበሳው ፋኖ አይወንድነት በዚህ ልክ ሙቼ አማራን አድናለሁ። እስከዚህ ድረስ ቆርጠን መሰለፍ ነው ያለብን። በማግባት ነው የምንኖረው። ራሳችን ሙተን ነው ለልጆቻችን ለተተኪው ትውልድ አንገቱን ቀና አድርጎ ሁሉም የአማራ ሕዝብ ትግል መስመር እየያዘ ነው። አሁን ነው ድላችን፣ አሁን ነው። ይህንን መስመር ገብተናል። በዚህ ልክ መፍሰስ አለብን። ወደ ኋላ እንዳይቀርበት ላንመለስ፣ አንላላት። ሁላችንም እንደ አማራ ባንድ ቁመን ድላችንን እናብስር። ለሕዝባችን አመሰግናለሁ።